ሰላም የተወደዳችሁ የሜንቶር ሪች ኤአይ ዌብሳይት ተጠቃሚዎች፣ ዛሬ እንግዲህ ቃል በገባሁት መሰረት እንዴት አድርጋችሁ ይህን ዌብሳይት ለመጠቀም እንዴት አድርጋችሁ አካውንት ክሬት እንደምታደርጉ ነው ማሳያችሁ። እሱንም ለማድረግ እዚህ ጌት ስታርትድ የሚለው ላይ መንካት ነው። ከዛ ይህንን ዌብሳይት ለመጠቀም 4 አይነት መንገድ አለ አካውንት ክሬት የምታደርጉበት። የመጀመሪያውና ቀላሉ መንገድ ጉግል አካውንታችሁን በመጠቀም ሳይን አፕ ማድረግ ትችላላችሁ ወይም ሬጂስተር ማድረግ ትችላላችሁ። ዲቫይሳችሁ ላይ ኮምፒውተር ላይ ሊሆን ይችላል፣ ሞባይል ላይ ጉግል አካውንት ሳይን ኢን ካረጋችሁ እሱን በመጠቀም ምንም ኢሜይል ቬሪፋይ ማድረግ ሳይጠበቅባችሁ ሳይን አፕ ማድረግ ትችላላችሁ ለዚህ ዌብሳይት። ጉግል አካውንት ከሌላችሁ ምን ማድረግ ትችላላችሁ? ጌታብ አካውንትም በመጠቀም እዚህ ዌብሳይት ላይ ሬጂስተር መሆን ትችላላችሁ። እነዚህ ደግሞ አልፈልግም ካላችሁ ናውዴይስ ብዙዎቻችን ፌስቡክ አካውንት አለን። ፌስቡክ አካውንታችሁንም በመጠቀም ሳይን አፕ ማድረግ ትችላላችሁ። እነዚህ ሶስቱንም አማራጮች አይሆንኝም የምትሉ ሰዎች ደግሞ ምን ማድረግ ትችላላችሁ? ቀጥታ እዚህ ላይ ሄዳችሁ ሙሉ ስማችሁን በማስገባት ኢሜይል ደግሞ የምትፈልጉትን ኢሜይል አካውንት በመጠቀም ለምሳሌ እኔ እዚህ ጋር ሪከመንድ የሚያደርገኝን ፓስዋርድ እጠቀማለሁ። ከዛ እዚህ ጋር 2 አማራጭ አለ። ብዙ ሰዎች በዚህ ይደናገራሉ። አይም ሜንቲ ኦር አይም ሜንቶር የሚል አለ። ሜንቲ መሆን የምትፈልጉ ከሆነ እዚህ ሜንቲ የሚለውን ቼክ ታደርጋላችሁ። ሜንቶር መሆን የምትፈልጉ ደግሞ ከሆነ ሜንቶር የሚለው ላይ ቼክ ታደርጋላችሁ። እኔ ለምሳሌ በሜንቲ ነው አካውንት ክሬት ማድረግ ፈልገው ምን አላለው ሜንቲ የሚለውን ከመረኩ በኋላ ሳይን አፕ ላለው። እዚህ ጋር ምን ይላል? ቼክ ዩር ኢሜይል እና ክሊክ ዘ ኮንፈርሜሽን ሊንክ ዴን ሎጊን ቢለው ይላል። ምን አደርጋለሁ? ኢሜይል ላይ ሄጄ ኢሜይል ቼክ አደርጋለሁ ማለት ነው። እዚህ ጋር እንደምታዩት ኢሜይል ኮንፈርሜሽን ተልኮልኛል። እዚህ ጋር ኮንፈርም ዩር ኢሜይል የሚለውን ኮንፈርም አደርጋለሁ ማለት ነው ኢሜይልን። ነገር ግን የብራውዚንግ እንትን ስለቀየረብኝ ወደ ኦሪጂናል ብራውዚንግ አፕሊኬሽን እመለሳለሁ። እዚህ ጋር ኦልሬዲ ኢሜይል እና ፓስዋርድ ሴቭ ሆኗል። ሬጂስተር አደረኩ ማለት ነው። ነገር ግን ብዙ ሰዎች ኢግኖር የሚያደርጉት ይሄ ኮምፕሊት ዩር ፕሮፋይል ይላል። ዊ ሹድ ኮምፕሊት አወር ፕሮፋይል። ያለበዛ ሜንቲ ሊስት ላይ ሜንቲ ሆናችሁ የምትመዘገቡ ከሆነ ሜንቲ ሊስት ላይ አትካተቱም ኮምፕሊት ካላላችሁ ማለት ነው። ሜንቲ ሊስት ላይ ደግሞ ከሌላችሁ ለምሳሌ ኢንትረስትድ የሆነ ሜንቶር ቢኖር እናንተን ሜንቶር ማድረግ የሚፈልግ ኢንትረስትድ የሆነ ሜንቶር ቢኖር እናንተ እዛ ሜንቲ ሊስት ላይ ስለሌላችሁ ኮሚኒኬት የምታደርጉበት ወይም ኮኔክት የምታደርጉበት መንገድ አይኖርም ማለት ነው። ስለዛ I encourage you to complete your profile always. Don't ignore your profile. ፕሮፋይላችሁን ሁሌም ኮምፕሊት ማድረጋችሁን አትርሱ። እዚህ ጋር ለምሳሌ እኔ ዝም ብዬ I'm looking for a scholarship in the US or Canada ብዬ ያስገባለሁ። ግን እናንተ ምን እንደምትፈልጉ በትክክል ተዘጋጅታችሁበት ጻፉ። በዚህ ጋር ምን ይላል ጥያቄው? what do you hope to achieve? በዚህ ሜንቶርሺፕ ኮኔክሽን ምንድነው አቺቭ ማድረግ የምትፈልጉት ነው የሚላችሁ። ስለዛ ተዘጋጅታችሁበት አቺቭ ማድረግ የምትፈልጉትን ነገር መጻፍ አለባችሁ ማለት ነው። እኔ እዚህ ጋር ሾርት የጻፍኩት ለኤግዛምፕል ስለሆነ ነው። ከዛ ደግሞ ኤሪያ you want ሜንቶርሺፕ ይላል። ኤሪያ መምረጥ ትችላላችሁ እናንተ ኢንትረስትድ የሆነችበትን ነገር። እዚህ ጋር የምታዩት ሊስቶች እናንተ ከምትፈልጉት ጋር ካልተመሳሰለባችሁ ምን ማድረግ ትችላላችሁ? የራሳችሁን ኢንተረስትድ የሆነችባቸውን ፊልድ መምራት ትችላላችሁ ማለት ነው። ለምሳሌ እኔ የቪ ኢሜጂንግ ኢንተረስትድ ቢሆን አድላለሁ። ስለዛ ከመረጥኳቸው ፊልዶች አንዱ ሆኗል ማለት ነው። ስለዛ እሱን ካረኩ በኋላ ኢትስ ቬሪ ሲምፕል ጀስት ራይት ዩር እዚህ ጋር ምናችን ማድረግ እንደምትፈልጉ መጻፍ ነው፣ ስም መጻፍ ነው፣ ሀገር መጻፍ ነው፣ ከዛ መምረጥ ነው። ከዛ ምን ትላላችሁ? ኮምፕሊት ዩር ፕሮፋይል ትላላችሁ። when you complete your profile እዚህ ጋር እንደምታዩት ይሄ አሁን
የኔ ዳሽቦርድ ነው ማለት ነው። አክቲቭ ሜንቶርሺፕ 0 ነው። ፔንዲንግ ሪኩዌስት 0 ነው። ኖቲፊኬሽን 0 ነው። ስለዛ እዚህ ጋር አሁን ዳሽቦርድ ላይ ሲሄድ እኛ ኤአይ ኤጀንታችን ኦልሬዲ እንደነገርኳችሁ የእናንተን ፍላጎትና የሜንቶሩን ፍላጎት በማየት ማች ያደርጋችኋል። የሁለታችሁን ተመሳሳይ ፍላጎት ካላችሁ ማቺንግ ስኮራችሁ ሀይ ይሆናል ማለት ነው። ሶ ቤዝድ ኦን ዩር ማቺንግ ስኬር ሪኬስት መጠየቅ ትችላላችሁ ማለት ነው። ለምሳሌ እኔ ሜንቶርሺፕ ሪኬስት መጠየቅ ያለብኝ መጀመሪያ ከዚህ 90% ማች ከማድረገው ሰው ጋር ነው ማለት ነው። ምክንያቱም 90% ፍላጎታችን ማች ያደርጋል። ስለዛ ምን እላለሁ? ቪው ፕሮፋይልን ሪኩዌስት እላለሁ። ስለዛ የዚህን ሜንቶር ፕሮፋይል ቼክ አደርጋለሁ። ኦኬ አብዛኛው ቶፒካችን ይመሳሰላል። ከዛ በምንድን ነው ሜንቶር የሚያደርገው? ላንጉዌጅ እንግሊሽ አለ፣ አማሪክ አለ። ቴን ኦኬ ይሄ ሰው ሊረዳኝ ይችላል ብዬ ካሰብኩኝ ምን አደርጋለሁ? ሪኩዌስት ሜንቶርሺፕ እላለሁ። ከዛ እዚህ ጋር ምን ላይ ነው እንዲያማክራችሁ የምፈልጉት? ሞስትሊ አንድ ሜንቶር ሊያማክራችሁ የሚችለው አንድ ኤሪያ ኦር ቢበዛ 2 ኤሪያ ላይ ነው። ስለዛ ከመረጧቸው ኤሪያዎች አንዱን ኦር እዚህ ጋር መምረጥ የምትችሉት አክቹዋሊ አንድ ብቻ ነው። ስለዛ እሱን ትመርጡና ግን ያው ኢንፎርማሊ 2ም 3ም ነገር ላይ ለተመካከሉ ትችላላችሁ። እዚህ ጋር የፈለጋችሁትን መጻፍ ትችላላችሁ። ሜሴጅ ካላችሁ ኢትስ ኦፕሽናል፣ ምንም ከሌላችሁ ባዶ መተው ትችላላችሁ። ግን ምን ትላላችሁ? ሴንድ ሪኩዌስት ትላላችሁ። አሁን አንድ ፔንዲንግ ሪኩዌስት አላችሁ ማለት ነው። ከዛ ሜንቶሩ ያይና ኦኬ ይህንን ሰው ማማከር እችላለሁ ጊዜ ያለኝ ብለው ሲያስቡ ሜንቶርሺፕ ሪኩዌስታቸውን አክሴፕት ሊያደርግላችሁ ይችላሉ ማለት ነው። ይሄ ነው። ስለዛ ለምሳሌ አንድ ሜንቲ ከገባ በኋላ ሬጅስተር ካረገ በኋላ እዚህ ጋር ዳሽቦርድ አለ፣ ቅድም ያያችሁት። እዚህ ጋር ኖቲፊኬሽን አለ። ኖቲፊኬሽን ካለው ኖቲፊኬሽኑን ያያል። ሜሴጅ ካለው ሜሴጅ ያያል። እዚህ ጋር አሁን ከማንም ጋር ስላልተጻጻፈ ምንም ሜሴጅ የለውም። ፕሮፋይል ለምሳሌ ከፈለገ ይሄ ሰው ፕሮፋይልን በኋላ መቀየር ከፈለገ ፎቶ ማስገባት ይችላል። ኢቨን ከሜንቲም ወደ ሜንቶር መቀየር ይችላል። እዚህ ጋር ዋት ዱ ዩ ሆፕ ቱ አቺቭ የሚለውን መቀየር ይችላል። ብዙ ነገሮችን መቀየር ይችላል። እዚህ ኤዲት ፕሮፋይል የሚለው ላይ ሄዶ ማለት ነው። ከዛ በተረፈ ደግሞ እዚህ ጋም ሴቲንግ የሚላለ you can edit your profile, you can view your notification። እኛን ኮንታክት ማድረግ ብፈልጉ ኮንታክት አስ የሚላለ ኮንታክት አስ ላይ ሄዳችሁ ጥያቄ ካላችሁ ጥያቄ መጠየቅ ትችላላችሁ ማለት ነው። ስለዛ ይሄን ዌብሳይት ለመጠቀም ሬጂስተር የምታደርጉት በዚህ መልክ ነው። ፕሊዝ when you sign up don't forget to complete your profile። ፕሮፋይላችሁን ኮምፕሊት ስታደርጉ የመታየት ፕሮባቢሊቲያችሁ እየጨመረ ነው የሚሄደው። ለዛሬ እዚህ ላይ ላፍቃ። በሚቀጥለው ቪዲዮ እንዴት አንድ ሜንቶርሺፕ ሪኩዌስት ከተቀበለ በኋላ እንዴት አክሴፕት እንደሚያደርግ ወይም ሪጀክት እንደሚያደርግ አሳያችኋለሁ። ለዛሬ እዚህ ላይ አበቃለሁ። ታንክ ዩ።